ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊና ዕለታዊ ስፖርታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። በርካታ የአውሮፓ ትልቅ ክለቦችን የተመለከተ ወቅታዊ መረጃዎችን ይዘንላችሁ መተናል። ውድ ቤተሰቦቻችን በተለይም በመረጃ ሰዓታችን ትልቆቹን ክለቦች እናነሳለን። ዛሬ ግን ከፊፋ ወደ ኢትዮጵያ አንድ ክለብ ደብዳቤ ተጽፏል። ይህንን ጉዳይ እናነሳዋለን። ያው የአፍሪካ ዋንጫም ስለደረሰ የተወሰኑ አጫጭር መረጃዎችን በጉዳዩ ላይ እናነሳለን። በአውሮፓ የመረጃ ሰዓታችን ዛሬም ትልቆቹን ክለቦች እናነሳለን። በጣም ወሳኝ የተባሉ ሁለት አሰልጣኞችን በአውሮፓ ዙሪያ መረጃ ይዘናል። በሊግ ደረጃ መረጃዎችን ካነሳን በኋላ በዝውውር መስኮት ባርሴሎና አንድ ዝውውር ላይ እንቅስቃሴ እያደረገ ነው፣ እናነሳዋለን። በሪያል ማድሪድን በኩል ያው የሚያጣቸው ተጫዋቾች አሉ፣ ተጨማሪ ጥንቅር ይዘናል። በከዋክብት ደረጃ ሮናልዶን የተመለከተ ልዩ ጥንቅር ይዘናል። አብራችሁን ከቆያችሁ ትከታተሉታላችሁ። ፕሪሚየር ሊጉን በተመለከተም ሰፊ መረጃ እናነሳለን። ግን አስቀድመን ፕሪሚየር ሊግና የአፍሪካን ዋንጫ እናነሳለን። በመረጃ ሰዓታችን የወቅቱን አነጋጋሪ ቡድኖችም እናነሳለን። በፕሪሚየር ሊግ ቶትናም ሆትስፐርስ እንግዲህ የአንድን ሰው ቅጥር ይፋ ሊያደርግ ተቃርቧል። ጉዳዩ በተወሰነ መንገድ ከሲቲ ጋር የሚገናኝ ነው፣ እናነሳዋለን። በመረጃ ሰዓታችን ተይዟል። በትልልቅ ክለቦች መረጃ ሰዓታችን ሃላንድን እናነሳለን። በሲቲ በኩል በቼልሲ የመረጃ ሰዓታችን የቡድኑ ወሳኝ ተጫዋች እንመለከታለን። በቼልሲ በኩል ከሰሞኑ ያው በቦርዱና በአሰልጣኙ መካከል መግባባቶች የሉም የሚሉ መረጃዎች በስፋት ወጥቷል። ምክንያቱ የሳቸው በእርግጥ ሚዲያ ላይ ወጥቶ የተናገሯቸው አንዳንድ ንግግሮች ነበሩ። ቼልሲ ቤት ተጨማሪ መረጃዎችን ይዘናል፣ ትከታተሉታላችሁ። ሊቨርፑል ቤት ሳላህና ከሳላ በፊት ያሉ ህይወቶችን እናነሳለን። ከሳላስ በኋላ ሊቨርፑል ምን አዲስ ነገር አለው የሚለው እናነሳለን። ወደ አፍሪካ ዋንጫ ሸኝተውታል። ያው እግር ኳስ የውለታ ስፖርት ባይሆንም ሳላህን ግን በተለየ መንገድ በቡድን ዜና እናነሳለን። ሊቨርፑልን ቤት ተጨማሪ መረጃዎችን ይዘናል። አብራችሁን ቆዩ። አርሰናል የፕሪሚየር ሊጉ መሪ ነው። ከዚህ ጋር በተያያዘ የቀድሞ ተጫዋቾቻቸው የሚሉት ነገር አለ። በአርሰናል ወቅታዊ ጉዳይ ላይ ሰፋ ያለ መረጃ ይዘናል። ቡድን ውስጥ ጉዳቶች አሉ። ግብ ጠባቂው ዳቪድ ሪያን የተመለከተና ወሳኝ የተባሉ መረጃዎችን በአርሰናል በኩል ዛሬ ማሰባስበን ይዘንላችሁ መተናል። የአርሰናልም ደጋፊዎች እስከ ፕሮግራማችን ፍጻሜ ቆዩ፣ ሀሳብ አስተያየታችሁን እያጋራችሁን። በዩናይትድ በኩል አንዳንድ ትችቶች የቀረቡበትን ግብ ጠባቂውን የተመለከተ ልዩ ጥንቅር ይዘናል። በእርግጥ ሩበን አሞሪም አንድ የፈሩት ነገር ነበር፣ ያው የፈሩት ደርሷል። በማንቸስተር ዩናይትድ በኩል የኮቢ ሜይኖ ወንድም ያንን ነገር ካደረገ በኋላ ዩናይትድ ቤት አዲስ ነገር ተከስቷል። ምን የሚለውን እንነግራችኋለን። ከዛ ውጪ በማንቸስተር ዩናይትድ በኩል የቦርዱ አመራሮች ብሩኖ ፈርናንዴዝ የቡድኑ ቁልፍ ተጫዋች፣ በሉክሾ በኩል 25 ደቂቃም ቢሆን ሲጠበቅ የነበረውን ነገር አይተናል። ከዛ ውጪ ማንቸስተር ዩናይትድ ቤት የሩበን አሞሪም አመራር የሚጠይቀው ሰዓት ደርሷል። በርካታ መረጃዎችን ይዘናል። እንዳጠቃላይ አብራችሁን ከቆያችሁ እንደ ሁልጊዜው ትከታተሉታላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ሀሳብ አስተያየታችሁን አጋሩን። በድጋሚ መልካም ቆይታ ተመኘን። የፊፋ ደብዳቤ ለኢትዮጵያው ክለብ ደርሷል። ውድ ቤተሰቦቻችን በማለዳው መረጃችን ያው ሜሲ ኢትዮጵያ ህንድ ብለን መረጃ ደረስናችሁ። አሁን ተረኛው ደግሞ ቅዱስ ጊዮርጊስ ሆኗል። ከሀገር ቤት ቅዱስ ጊዮርጊስ ደብዳቤ የተጻፈለት ከፊፋ የቅጣት ነው። ቅዱስ ጊዮርጊስ እግር ኳስ ክለብ ተጫዋች እንዳያስፈርም በፊፋ እገዳ ተጥሎበታል። የአንድ የውጭ ዜጋ ተጫዋች ደሞዝ አለመክፈላቸው ለቅጣቱ እንደዳረጋቸው ነው ይፋ የተደረገው። ቅዱስ ጊዮርጊስ ተጫዋቹን ክፍያ በአስቸኳይ ካልከፈለም በቀጦቹ 3 የዝውውር መስኮቶች እንዳይሳተፍም እገዳ ጥልበታለሁ ብሏል ፊፋ። ለጊዜው ግን ቀጣዩ ዝውውር ላይ አይሳተፍም የተረጋገጠው ማለት ነው። በቡድኑ በኩል ይህንን ተጫዋች በተመለከተ ተጨማሪ መረጃዎችን እያሰባሰብን እንገኛለን። እንግዲህ ከኖቬምበር 30 ጀምሮ ነው ይሄ ደብዳቤ እንደደረሰው የተረዳ ነው። ውድ ቤተሰቦቻችን የፊፋ ቅጣት በቅዱስ ጊዮርጊስ በምን አይነት መንገድ ፍጻሜውን ያገኛል የሚለው ከስር ከስር እንከታተለዋለን። የአፍሪካ ዋንጫ ቀናቶች ቀርተውታል፣ በጉጉት ይጠበቃል። የአህጉራችን ውድድር ነው፣ ትልቁ ውድድር። የአፍሪካ ዋንጫ የሚደረግበት ወቅት ሁሌም ውዝግብ አያጣውም። ግን አፍሪካ ይህ ባህላችን እሴታችን ነውና ከዚች ወቅት ውጭ ንቅንቅ አናረገውም ብለዋል። ከቀናት በኋላ በሚጀምረው የአፍሪካ ዋንጫ ውድድር ደጋፊዎች ወደ ስቴዲየም ሲያመሩ ይዘው መግባት የሚያይችሏቸው ነገሮች ይፋ ተደርገዋል። ተንቀሳቃሽ መብራት በአፍሪካ ዋንጫ አንመለከትም። በተለይም ተጫዋቾች ይዘው ፍጹም ቅጣት ምት ሊመታ ሲል ተጫዋች አይን ላይ ያበሩ ነበር። የሚሰበሩ እቃዎችን ወደ ስቴዲየም ይዘው መግባት አይቻልም። ላብነት ያክል ጠርሙስ ነክ ነገሮችን
የጦር መሳሪያና ተቀጣጣይ ርችት የሚባል ነገር የለም። ስቴዲየም ይዞ መግባት የተከለከለ ነው እንደዚህ አይነት ነገር። በተጨማሪም የአልኮል መጠጥ፣ ሲጋራን እንዲሁም አጸያፊና ተገቢ ያልሆኑ የጽሁፍ መልእክቶችን ማሳየት በጥብቅ የተከለከለ ነው። እንዲሁም እንስሳት፣ ትልቅ አርማዎች፣ ፕሮፌሽናል ካሜራዎችና ኳስ ከተከለከሉ ውስጥ ይጠቀሳሉ ተብሏል። እነኚህ ነገሮች የአፍሪካ ዋንጫ በሞሮኮ 9 ከተሞች የፊታችን እሁድ ይደረጋል። ለመጀመሪያ ጊዜ ነው በነገራችን ላይ ከ6 ከተሞች ውጪ በ9 ከተሞች ጭምር ሲደረግ። ለማንኛውም የአፍሪካም ዋንጫ የእኛ ትኩረት ስለሆነ በተከታታይ መረጃ ሰዓታችን የምናካትተው ይሆናል። አውሮፓ ደርሰናል። በሁለት አሰልጣኝ መረጃ እንጀምር የአውሮፓ መረጃ ሰዓታችንን። አንደኛውም ፍራንሲስኮ እናንሳቸው ፖርቶ ይገኛሉ። ገና ወጣት አሰልጣኝ ናቸው በአውሮፓ ውስጥ። በእርግጥ ጣሊያንም ሙከራ አድርገው ነበር አልሆነላቸውም እንጂ ህይወት። በፖርቶ ቤት ግን ፍራንሲስኮ በ5 ነጥብ የሊጉ መሪ ናቸው። በፖርቱጋል ሊግ 14 ጨዋታ 13ቱን አሸንፈዋል። አንዳቻ ነው። ሽንፈት የሚባል ነገር ፖርቶ በዚህ ዓመት አላስመዘገበም። በሊግ ደረጃ 30 ግብ አስቆጥሮ ቡድኑ 4 ግብ ብቻ ነው የተቆጠረበት። ፍራንሲስኮ ፋሪዮ ላይ የዚህ ውድድር ዓመት ምናልባትም አዲስ ታሪክ የሚጽፉ ጣሊያናዊ ሰው ሆነው በፖርቹጋል ምድር ፖርቶን እያሰለጠኑ ያሉ አሰልጣኝ ሆነዋል። ሌላኛው አሰልጣኝ ሴስክ ፋብሬጋስ ናቸው። ከበድ ያለ ተቃውሞ አስተናግደዋል። የጣሊያኑ ክለብ ኮሞ ዋና አሰልጣኝ ሴስክ ፋብሬጋስ በማህበራዊ ሚዲያው ከሴኔጋላውያን ከፍተኛ ተቃውሞ አስተናግደዋል። ሴኔጋላዊው የኮሞ ተጫዋች አሳኔ ዲያኦ መጎዳቱን ተከትሎ ሴኔጋላውያን አሰልጣኝ ሴስክ ፋብሬጋስን ወቅሰዋል። ተጫዋቹ ኮሞ በሮማ በተሸነፈበት ጨዋታ ጉዳት የገጠመው ሲሆን ከአፍሪካ ዋንጫ ውጪ ሆኗል። ተጫዋቹ ከጉዳት የተመለሰ ሲሆን ለሮማ ጨዋታ መድረሱ አጠራጣሪ እንደሆነም ተነግሮ ነበረ። አሰልጣኙ ከጨዋታ በኋላ ተጫዋቹ ለ8 ወራት ብዙም እንዳልተጫወተና ጉዳት እያስቸገረው ስለሆነ እንዳይጠራ ጠይቀው እንደነበረ ገልጸዋል። ከሴኔጋል አሰልጣኝ ጋር የነበራቸው ንግግር ጥሩ አልነበረም ያሉት ፋብሬጋስ አሁን ካልመጣ ለዓለም ዋንጫ አንጠራውም ብለው አሰልጣኙ ነግረውኛል ብሏል። አክሎም ዛሬ መጫወት አልነበረበትም ይሆናል፣ ነገር ግን ለሳምንታት ስለማይኖር ነው ያሰለፍኩት፣ ደሞዝ እንከፍለዋለን ትንሽ ይጫወት ብለን ነው ብለው ቀልደዋል። አሁን ላይ አሰልጣኙ በማህበራዊ ትስስር ገጽ ላይ ይህን በማድረጋቸው ከፍተኛ የሆነ ተቃውሞ አስተናግደዋል። እንግዲህ ተጫዋቹም በቀጣይ ብሔራዊ ቡድኑን ይወክላል ማለት ነው። ሴኔጋላውያን ግን የተጎዳ ተጫዋቻችን ከረፍት ሲመለስ ደሞዝ ስለምንከፍለው መጫወት አለበት ማለታቸው አስቆጥቷቸዋል። ጣሊያን ላይ የተወሰኑ መረጃዎችን እንጨምር። ጣሊያን ዘንድሮ ለየት የሚያደርግ የውድድር ዓመት እያየንበት እንገኛለን። ኢንተር ሚላን በ33 ነጥብ ሲመራ፣ ቀጥሎ ሁለተኛ ያለው ሚላን በ1 ነጥብ ዝቅ ብሎ 32ኛ፣ ከዛ ናፖሊ ከሁለተኛ ካለው ኤስ ሚላን በ1 ነጥብ ዝቅ ብሎ በ31 ነጥብ ሶስተኛ፣ ከዛ አራተኛ ያለው ሮማ በ1 ነጥብ ዝቅ ብሎ ከናፖሊ ከሶስተኛው አራተኛ ተቀምጧልና አንደኛ ባለው ኢንተር ሚላን እና አምስተኛ ባለው ዩቬንቱስ መካከል ያለው የነጥብ ልዩነት 7 ብቻ ነው። ስለዚህ የጣሊያን ሴሪ ዘንድሮ ፉክክሩ ከፍ ያለ ነው። ይሄ አናቱ ላይ ያለው ነው። ግርጌው ላይ ብንሄድ ላለመውረድ በሚደረገው ጥረት 5 ቡድኖችን ብናይ 16ኛ ላይ ያለው ጄኖዋ እና 20ኛ ያለው ፊዮረንቲና መካከል የ8 ነጥብ ልዩነት ነው ያለው። ስለዚህ በጣሊያን ሴሪ ዘንድሮ ለዋንጫ ፉክክርም ላለመውረድም የሚደረገው ትንቅንቅ ልክ እንደ አምና ሁሉ ዘንድሮ ማጓጊ እንደሚሆን በተለይ በትልቁ እየተመለከትንበት እንገኛለን። የዘንድሮ የጣሊያን ሴሪ እንግዲህ ውድድር ደረጃም ከፍ ያለ ነው። አምና ጀምሮ እንደዚህ አይነት ነገሮችን በጣሊያን ሴሪ ላይ ፉክክሮች ከፍ ብለው እያየንበት እንገኛለን። ያው ሊጉ በብዛት ግብ የማይቆጠርበት በሚል ትችቶችን ያስተናግዳል። በእርግጥ የፍራንስ ሊገን ያክል በአውሮፓም እንግዲህ ተቃውሞ የሚደርስበት ሊግ የለም። ምክንያቱም ፉክክሩ በጣም ዝቅተኛ ነው በሚል የጣሊያን ግን በዚህ ደረጃ ሳይሆን ሞር ከግብ ጋር የተያዘ ወቀሳ የሚቀርብበት ግን በፉክክር ደረጃ ዘንድሮ በትልቁ እየተመለከት ነው እንገኛለን። ባርሴሎናን እናስከትል። ባርሴሎና ዝውውሮችን ለመፈጸም እቅዶች አሉት። በቀጣይም ስካይ ስፖርት ጀርመኒ ዛሬ በመረጃ እንግዲህ ይዞት ከወጣው መረጃ ውስጥ አንደኛው የትራንስፈር ኒውስ ኢንሳይደርን ዘገባ ነው። ትራንስፈር ኒውስ ኢንሳይደር ዛሬ በፊት ገጹ እትም ላይ ከባርሴሎና ዝውውር ጋር በተያዘ የዶርትመንዱን ሬርሰንን ለማስፈረም ፍላጎት እንዳላቸው አረጋግጠዋል። ሬርሰንን ማስፈረም የፈለጉበት አንደኛው ምክንያት ደግሞ
በቡድኑ የመከላከል ስፍራ ላይ እንግዲህ ቡድኑን ለማጠናከር ነው ተብሏል። የቀይ መስመር ተመላላሽ ነው። ይሄን ተጫዋች ለማምጣት እንግዲህ በባርሴሎና በኩል ወጪና ገቢ ላይ ብዙ የሚያስተካክሉት ነገር አለ። የጁሊየስ ኮንዴ ተጠባባቂ ማድረግ ነው የሚፈልጉት፣ ወይም እሱ ተተኪ ማድረግ ይፈልጋሉ። በቦሩሲያ ዶርትመንድ እና በባርሴሎና መካከል ንግግሮች እንዳሉ ተረጋግጧል። ስካይ ስፖርት ጀርመኒ አረጋግጦታል። ስለ ዝውውሩ ተጨማሪ መረጃዎችን እያጣራን እኛም ከስር ከስር የምናደርሳችሁ ይሆናል። ሪያል ማድሪድ በጉዳት የታመሰው ክለብ ነው። በእርግጥ ባርሴሎና የተወሰኑ ቁልፍ ተጫዋቾችን አጥቷቸው ነበረ ለረጅም ጊዜ፣ አሁን ተመልሰውለታል። ራፊኒያ፣ ፔድሪ። በሪያል ማድሪድም በኩል የሚመለሱ ተጫዋቾች አሉ፣ ግን የሪያል ማድሪድ የጉዳት መጠን ዘንድሮ በጣም ከፍ ያለ ነው። በተለይ መከላከል ክፍሉ በብዙ ጉዳት የታመሰ ነው። ፊት መስመሩ ላይ ያው የማን ይሰለፍ ጥያቄ በበርካታ ሌጀንዶች ዘንድ ቅሬታ ይቀርባል። በተለይም ፊት መስመሩ ላይ ያሉ ተጫዋቾች ጥራት ጉዳይ ብዙ ነውና መከላከሉን ያዳክማሉ። ስለዚህ ከነኚህ ጥራት ካላቸው ተጫዋቾች ውስጥ የተወሰኑ ተቀንሰው ቡድኑን መከላከል ላይ የሚያግዙ ወይም ይሄ የመከላከል ባህሪ ያላቸው አማካይ ክፍሎች መብዛት ያለባቸው በሚል መከራከሪያ ይነሳል። አሁን ብራሂም ዲያዝን ያጡታል። ለአፍሪካ ዋንጫ ወደ ሞሮኮ ማቅናቱን በይፋ ገጹ ላይ ያሳውቋል ሪያል ማድሪድ። ከዚህ ጋር በተያያዘ ግን ሞሮኮ እስከ ፍጻሜ የምትሄድ ከሆነ 5 ጨዋታ በሪያል ማድሪድ ተጫዋቾች ያመልጠዋል። ቅጣት ላይ ያሉ ተጫዋቾችም ጭምር እንዳሉት እንዳይዘነጋ በቀይ ካርድ ምክንያት። ስለዚህ ሪያል ማድሪድ የአፍሪካ ዋንጫ፣ ቅጣት፣ ጉዳት አሁንም ቡድኑን በብዙ እያሳሰው ይገኛል። ዣቪ አሎንሶ ያው የ2 ጨዋታ እድሜ እንዳላቸው ይታወቃል። ሁለቱንም ከማሸነፍ ግዴታ ጋር ማለት ነው። ክርስቲያኖ ሮናልዶን እናንሳ። ፔፕ ጋርዲዮላ በእግር ኳስ አሰልጣኝነት ህይወቴ ያላሰለጠንኩት የዓለማችን ምርጡ ተጫዋች ሮናልዶ ነው ብለዋል። ምናልባት ጋርዲዮላ የሜሲ አድናቂ ናቸው፣ ምንም ጥያቄ የለውም። ያሰለጠኑትም ሜሲን ነው። ግን ብዙ ጊዜ ኔጌቲቭ ነገር ስለ ሮናልዶ ሲናገሩ ብዛም አንሰማቸውም። እሳቸው ምናልባት በፉክክር ደረጃ በተቃራኒ ሮናልዶን ሲገጥሙ እንኳን በጥንካሬ ደረጃ እንጂ በትችት ደረጃ የሮናልዶን ስም ብዙ ሲጠሩ አንሰማቸውም። ምናልባት እናንተ ልታደርሱን ትችላላችሁ። በእግር ኳስ ዓለም ውስጥ ሁሉም ከዋክብት የራሳቸው የሆነ ጠንካራ ጎን አላቸውና ጋርዲዮላ በዛ መንገድ ከዋክብቶችን ያሉ ብዬ አስባለሁ እኔም በግሌ። ለማንኛውም እሳቸው ሜሲን አሰልጥነዋል። በእግር ኳስ የአሰልጣኝነት ታሪካቸው ግን ያላሰለጠኑት ምርጡ ተጫዋች ሮናልዶ መሆኑን ተናግረዋል ፔፕ ጋርዲዮላ። እንግሊዝ ደረሰን ውድ ቤተሰቦቻችን። እንግሊዝ ፕሪሚየር ሊግም በአፍሪካ ዋንጫ ምክንያት በርካታ ከዋክብቶቹን የሚያጣው ሊግ ነው። እንደ ክለብ ሰንደርላንድ ይጎዳል። እናንሳቸው እስቲ እነኝህን ጉዳዮች። የሞሮኮ የአፍሪካ ዋንጫ ከቀናት በኋላ ጅማሮን ያደርጋል። ከእንግሊዝ ፕሪሚየር ሊግ ብቻ 34 ተጫዋቾች ክለቦቻቸውን በመልቀቅ ወደ አህጉሪቱ ትልቅ ውድድር ያመራሉ። ሰንደርላንድ 6 ተጫዋቾቹን በማጣት በፕሪሚየር ሊጉ አደጋ ውስጥ የወደቀው ክለብ ሆኗል። አርሰናል፣ ቼልሲ፣ ኒካስል፣ በርንማውዝ፣ ሊድስ በአፍሪካ ዋንጫ ምክንያት ምንም የሚያጡት ነገር የለም። ስለዚህ አርሰናል የፕሪሚየር ሊጉ መሪ ነው። ቼልሲ ለቶፕ 4፣ ኒካስልም ዘንድሮ እንደ አምናው ባይሆንም በርንማውዝም ለመፎካከር ጥሩ ጊዜ ያገኙ ይመስላል። ምክንያቱም ሌሎች ቁልፎቻቸውን ስለሚያጡ። በእርግጥ የቡድን ተጫዋች ብቻ የሚያጣም አለ። አንዳንድ ክለብ አፍሪካዊ ተጫዋች ስለሆነ ብቻ የሚለቅ ግን ተጫዋቹ በቋሚነት የማይሰለፍ አለ። ግን እነኚህ አርሰናል፣ ቼልሲ በትልቅ ደረጃ የሚጠቀሱት ክለቦች ምንም የሚያጡት ተጫዋች የለም። በሰንደርላንድ በኩል 6፣ ማንቸስተር ዩናይትድ፣ ፉልሃም፣ በርንሌ 3 ተጫዋቾቻቸውን ሲያጡ፣ ሲቲ፣ ቶትናም፣ ዌስትሃም፣ ኖቲንግሃም፣ ብሬንትፎርድ፣ ወልቭስ፣ ክሪስታል ፓላስ፣ ኤቨርተን 2 ተጫዋቾችን ያጣሉ። እነኚህ ክለቦች አንድ ተጫዋች የሚያጡት ደግሞ ሊቨርፑል፣ አስቶን ቪላ እና ብራይተን ሆነዋል ማለት ነው። የአፍሪካ ዋንጫ በፕሪሚየር ሊጉ ላይ ደግሞ 34 ተጫዋቾችን ይቀንሳል ማለት ነው። የዘንድሮ አነጋጋሪ ቡድን አስቶን ቪላ ነው። ፕሪሚየር ሊጉም ሲጀመር አነጋጋሪው ቡድን አስቶን ቪላ ነው። አሁን 16ኛ ሳምንትም አነጋጋሪው ቡድን አስቶን ቪላ ነው። ፕሪሚየር ሊጉ ሲጀመር አስቶን ቪላ ማሸነፍ አይደለም ውድ ቤተሰቦቻችን፣ ግብ የሚያስቆጥርለት ተጫዋች ጠፍቶ የከረመ ቡድን ነበረ። እስከ 5ኛ ሳምንት የአስቶን ቪላ የታሪክ በፕሪሚየር ሊጉ መጥፎ ታሪክ ነበረ። ከዛ በኋላ ደግሞ በፕሪሚየር ሊጉ አስደናቂ ታሪክን እየጻፈ ነው። አሁን በአውሮፓ 5 ታላላቅ ሊግ ያለፉትን 5 ጨዋታ ብናይ ከነ ባርሴሎና እኩል የሚቀመጥ ቡድን ነው። ለማንኛውም ፕሪሚየር ሊግ ላይ ነው ትኩረታችንና በአውሮፓ 5 ታላላቅ ሊጎች ውስጥም ያለፉትን 9 ጨዋታ እንደ አስቶን ቪላ ድል ያደረገ ቡድን አናገኝም። 9 ጨዋታ 9 ድል አለው ኡናይ ኤምሬ ቡድን።
የአስቶን ቪላ የዘንድሮ የዋንጫ ተፎካካሪነትም በቀላሉ የሚታይ አይነት አይደለም። የወጥነት ጥያቄ ለአስቶን ቪላ ሳይሆን ለሁሉም ክለቦች ስላለ የዋንጫ ተፎካካሪነቱ ላይ ብዙ ጥያቄ የሚነሳበት ሰዓት ያለ አይመስልም። ሲቲን አሸንፏል፣ ካናታቸው ነው። አርሰናልን አሸንፏል፣ ካናታቸው ነው። ያላቸው የነጥብ ልዩነት የአንድ ጨዋታ ነው ከመሪውም ጋር። ስለዚህ አስቶን ቪላ ሞር ለፕሪሚየር ሊግ ዋንጫ አሁን ወደ ፉክሩ በደንብ የገባም ይመስላል። ቶትንሃም ቤት እንሂድ ወደ ቤተሰቦቻችን። የሰሜን ለንደኑ ክለብ ቶትንሃም የማንቸስተር ሲቲውን የስራ አስፈጻሚ ራፊ ሞርሰንን ለመቅጠር ንግግር ላይ መሆናቸው ተረጋግጧል። ቶትንሃም ኃላፊውን የክለቡ እግር ኳስ ኦፕሬሽን የበላይ ኃላፊ አድርገውም ነው ይሾማሉ የተባለው። አሁን ላይ ስምነቱ ባይጠናቀቅም በቀጣይ ሙሉ ስምነት ላይ ይደርሳሉ ተብሎ ግን ይጠበቃል። ዘ አትሌቲክ መረጃውን አረጋግጦታል። ኃላፊው ኦማር ቤራዳ ወደ ማንቸስተር ዩናይትድ ካመራው በኋላ በዝውውር ድርድር ላይ የማንቸስተር ሲቲው እንግዲህ ስፖርቲንግ ዳይሬክተር ቲኬ ቤርጌስቴን ሲያግዙ እንደነበረ ተዘግቧል። አሁን ወደ ቶትንሃም እንግዲህ በከፍ ባለ ስልጣንና ከፍ ባሉ ጥቅማጥቅሞች እንዲመጡ ሊደረግ ነው ተብሏል። በማንቸስተር ሲቲ በኩል አዳዲስ ሹመቶች በቀጣይ እንደዚሁ ይጠበቃሉ ማለት ነው። አንቶኒዮ ሲሜኒዮ የበርንማውዝ ተጫዋች ያለፈው ክረምት የበርካታ ክለቦች የዝውውር ኢላማ ራሱ ቶትንሃምንም ጨምሮ ከዩናይትድ ከአርሰናል ከብዙ ክለቦች ጋር ስሙ ሲያያዝ ነበረ። ምናልባት ቀጣይ የተፎካካሪዎቹን ቁጥር እንዲጨምር ያስቻለ ዓመት እያሳለፈ ይመስላል። አንቶኒዮ ሲሜኒዮ ኦልትራፎርድ ላይ 1 ግብ እንዲሁም አንፊልድ ሮድ ላይ 2 ግብ ነኚህ የእንግሊዝ ግዙፍ 2 ክለቦች ሜዳቸው ድረስ ሄዶ 3 ግብ አስቆጥሮባቸዋል። ድንቅ ጊዜን እያሳለፈ ነው። ምናልባት አዲስ ክብረ ወሰንም እንግዲህ በዚህ ውድድር ዓመት ከያዙት ተጫዋቾች ጋር ልናያይዘው እንችላለን። ለአብነት ያክል በዚህ ውድድር ዓመት 10 ሲደመር የግብ አስተዋጽኦ ያለው ሃላንድ፣ ኢገር ቲያጎ እና ብሩኖ ፈርናንዴዝ ነበሩ። አሁን አንቶኒዮ ሲሜዮኔም እዛ ሪካርድ ላይ መድረስ ችሏል። ተጫዋቹ በቀጣይ ውድድር ዓመት ያለምንም ጥርጥር የአውሮፓ ክለቦች የፈላጊዎቹ ቁጥር ከዘንድሮ በላይ መሆን የሚችሉበትን አይነት እንቅስቃሴም እያሳየ ይገኛል። ሃላንድን ስላነሳን እንቀጥል። የሲቲን መረጃ እንዳልኳቸው 10 ሲደመር ግቦች ላይ ቀድሞ በፕሪሚየር ሊግ የደረሰው ሃላንድ ነው። ዘንድሮ የጎሎቹ መጠን ፍጹም አነጋጋሪ ናቸው። ውድ ቤተሰቦቻችን ቁጥሮቹ በጣም ከፍ ያሉ ናቸው። ግን ከሃላንድ ጋር በተያያዘ ውድ ቤተሰቦቻችን ግብ አስተዋጽኦ ደረጃ ያው ቀዳሚ ነው። ግብ ሲደመር አሲስት ቀዳሚ ነው። ሁለተኛው ሰው ያው ብሩኖ ፈርናንዴዝ ነው። እንዳልኳችሁ ይሄን አጥቂ ፎካከራሉ የተባሉት ተጫዋቾች በ9 ቁጥር ላይ ቢደመሩም እንደማይደርሱበት ይታወቃል። አሁን ትልቁ ጥያቄ ግን በሲቲ ቤት ከሃላንድ ጋር በተያያዘ ከሰሞኑ የሪያል ማድሪድ እንቅስቃሴ ጋር በተያያዘ ስሙ በስፋት እየተነሳ ነው። ተጫዋቹ ልቡ ሸፍቷል የሚሉ መረጃዎች በስፋት እየወጡ ነበረ። እስካሁን በጉዳዩ ላይ ሲቲ ያሉት ነገር የለም። ሃላንድም የሰጠው ምላሽ የለም። በርካታ ጋዜጦች ግን ሃላንድ ወደ ሲቲ ሲመጣ አንደኛው አንቀጹ ላይ እንዲቀመጥለት የፈለገው ነገር በእነኚህ ሀያላነ ክለቦች ዝውውር ላይ ሲቲ እንቅፋት እንዳይሆንበት ነው። በእርግጥ ሪያል ማድሪድ ነው ባርሴሎና ነው በሚለው ጉዳይ ላይ ጥርት ያለ ነገር የለም። ሙር ግን ከሪያል ማድሪድ ጋር ስሙ እየተያዘ እንደነበር ይታወቃል። በአውሮፓ ሻምፒዮንስ ሊግ ግብ አስቆጥሮባቸው ደስታውን በጣም በተቀዛቀዘ መልኩ እንደገለጸ ይታወቃል። ለማንኛውም ስሙ ቢነሳም ማድሪድም በሲቲም በኩል በጉዳዩ ላይ እስካሁን የሰጡት ምላሽ የለም። የቼልሲው የመሃል ሜዳ ተጫዋች ሞይሰስ ካይሴዶ ከአርሰናል ጋር በነበረ ጨዋታ በቀጥታ ቀይ ካርድ ከሜዳ እንደወጣ ይታወቃል። ከ3 ጨዋታ ቅጣት በኋላ ወደ ቡድኑ ተመልሷል። ማሬስካ ያለ ወሳኝ ተጫዋቾቻቸውም ሲጫወቱ ከሚቸገሩባቸው ተጫዋች አንደኛው ሞይሰስ ካይሴዶ ነው። ይህን የቼልሲን ያለፉትን 3 እና 4 ተጫዋቾች መለስ ብሎ ማየት በቂ ነው። የድል ችግር እንደነበረበት ይታወቃል እስከዚህ ሳምንቱ ጨዋታ ድረስ። አሁን ወደ ድል መጥቷል ቡድኑ። ግን የካይሴዶ መምጣት ደግሞ ለቡድኑ ሞር በትልቁ መጠናከርን ያመጣል ተብሎ ይታሰባል። ለማንኛውም ቅጣቱን ጨርሷል። በዴቪድ ኦርኔስቴ በኩል ዛሬ ከቼልሲ ጋር እንዲወጣው መረጃ ቦርዱ አሁንም አሰልጣኙ ላይ እምነት አለው። ከሰሞኑ ሚዲያው ላይ ያደረጓቸው እንቅስቃሴዎች እሳቸው በተለይም አንዳንድ ደስተኛ ያልሆኑባቸውን ነገሮች መናገራቸው አሉታዊ ነገሮችን ይፈጥራል ተብሎ ነበረ። ማሬስካ በጆርጅ ሜንዴሽ የግል ወኪሉ አድርጎ እንግዲህ እንደቀጠረ ይታወቃል። ምናልባት ምክንያቱ ምንድነው በሚለው ጉዳይ ላይ በቂ መረጃ አላገኘውም ብሏል ዴቪድ ኦርኔስቴ። ከተጫዋች ዝውውር ጋር በተያያዘ ግን በጥር ወር ምንም ትልቅ ፊርማ
አይኖርም የሚሉ መረጃዎች ናቸው አሁን በስፋት እየወጡ የሚገኙት። የክለቡ ዋና ትኩረት ክረምት ላይ ነው እንጂ በጥር ላይ ቡድኑ በጥር ሊያጠናክር የሚችል ዝውውር የማድረግ እቅድ የላቸውም። በቦርዱ በኩል ቡድኑ በክረምት በርካታ ገንዘብ አውጥቶ ተጫዋቾች እንዳመጣ ይታወቃል። የማሬስካ አፈጻጸም በክረምት ወቅት ይገመገማልና ዓላማው በአራት ውስጥ መጨረስና ተጨማሪ ዋንጫዎችን ማሸነፍ ነው ተብሏል። አምና ካራባው ካፕና ኮንፈረንስ ሊግና የክለቦች ዓለም ዋንጫን ያሳክተዋል። ዘንድሮስ ምን ያሳካሉ የሚለውና ቶፕ 4 በትልቁ በቦርድ በኩል የሚጠበቅባቸው ጉዳይ ነው ተብሏል። ሳላህ ወደ አፍሪካ ዋንጫ አቅንቷል። የሊቨርፑልን ቡድን ለቆም ሊቨርፑል አንድ ተጫዋች ብቻ ነው በአፍሪካ ዋንጫ የሚያጣው፣ እሱም ሳላህን ነው። ምናልባት በሊቨርፑል በኩል ያምነውን ሳላ ቢሆን የሚያጡት በጣም ይቆጩበት ነበር። ዘንድሮ ግን እንደ ቡድን ሊቨርፑል ጥሩ አይደለም። በግልም ሳላ ጥሩ ነው ለማለት ይቸግራል። ግን ያው እንደ ቡድን ጥሩ ያልሆነ ሊቨርፑል ውስጥ አንድ ተጫዋች ብቻ ነጥሎም ለመውቀስ ያስቸግራል። ሊቨርፑል እንደ ቡድን በ26 ነጥቦች 7ኛ ደረጃ ላይ ነው ያለው። የአምናው ሻምፒዮን ከመሪው አርሰናል የ10 ነጥቦች ልዩነት ተፈጥሮበታል። ያው ለዚህ ነጥብ ልዩነት መፈጠር ሳላ እንደ መፍትሄ ተጠባባቂ አድርገውት ነበረ። ያ ውዝግብ ይታወቃል። ግን የሳላ ችግር ብቻ ሳይሆን የሊቨርፑልም እንደ ቡድን ችግር ነበር። ምናልባት ሊቨርፑል ችግሬ ሳላ ነው ካለ ሞር ከተጠባባቂ ከማድረግና ከዛ ጫና ይልቅ አሁን በነፃነት ያለ ሳላ እድላቸውን የሚሞክሩበት ሰዓት የመጣ ይመስላል። አርኔ ስሎት በቀጣይ የግብፅ ብሔራዊ ቡድን እስከሄድ ድረስ ይሄዳል የሚለው ደግሞ እስከምን ሊቆይ ይችላል ወይም እስከምን ሊያጡት ይችላል የሚለውን የሚወስን ይሆናል። ሳላ ፕሪሚየር ሊጉን ሳይቀላቀለ በፊት በርካታ ገቢ ያለው አፍሪካዊ ድሮግባ ነበረ። አሁን ሳላ ሆኗል። ሳላ ፕሪሚየር ሊጉን ሳይቀላቀለ በርካታ አሲስት ያለው ድሮግባ ነበረ። አሁን የሳላ ሆኗል። ሳላ ሳይቀላቀል በክንፍ አጥቂ በርካታ ግብ የነበረው ተጫዋች ሪያን ጊግስ ነበረ። አሁን የሳላ ሆኗል። በርካታ የግራ እግር ጎሎች በፕሪሚየር ሊጉ ሮቢ ፎለር ነበር ያስቆጠረ። አሁን የሳላ ሆኗል። በአንድ የውድድር ዓመት 38 ጨዋታ በርካታ የግብ አስተዋጽኦ የነበረው ቴሪ ዳንኤል ሆነሪ ነበር 44። አሁን ላይ ይሄንን ሪከርድ በ47 የግብ አስተዋጽኦ ሳላ ወስዶታል። በነገራችን ላይ እንደዚህ እያለን ወደ 20 መዘርዝሮችን በፕሪሚየር ሊግ ብንፈልግ በሳላ ቁጥጥር ስር ወድቋል። አብነት ያክል ከሜዳ ውጪ አሲስት በማድረግ በአንድ ሲዝን ፋብሬጋስ ነበረው 11 ማለት ነው። አሁን ይሄንን አሲስት ሳላ ተስተካክሎታል በ11 አሲስቶች። ስለዚህ ይህንንም ሪከርድ ተጋርቶታል። ሪከርዱንም መስበር ይችላል። ብዙ እንደዚህ እያለን ብናይ ሪከርዶች አብዛኞቹን ሳላ ከአፍሪካውያንም ተጫዋቾች ከፕሪሚየር ሊግ ከቀደምት የእንግሊዛውያን፣ ስፔናውያን፣ ኡራጋውያን ተጫዋቾች ጭምር እየወሰደው ይገኛልና እግር ኳስ የውለታ ስፖርት ባይሆንም ሳላ ግን እንደዚህ አይነት የተጻፉ ታሪኮችን በሊቨርፑል ትቶ ነው የሚሄደው። ምናልባት ዘንድሮ የገቡበት ችግር በሊቨርፑል በኩል እንደ ቡድን ሳላህን እንደጎዳው ይታወቃል። ለማንኛውም ወደ አፍሪካ ዋንጫ ያቀናል። ወደ አፍሪካ ዋንጫ ሲያቀና ለሊቨርፑልም ለሱም እፎይታን እረፍትን የሚሰጥ ጊዜ ነው ተብሏል። ለማንኛውም በቀጣይ አንድ ወር የአፍሪካ ዋንጫ ሳላህ የለም። ሊቨርፑል እንዴት ይሆናል የሚለውን ደግሞ በቀጣይ እንመለከተዋለን። አርሰናል የፕሪሚየር ሊጉ መሪ ነው፣ 36 ነጥብ አለው። ሲቲ ይከተሏል በ34 ነጥብ፣ አስቶን ቪላ በ33 ሶስተኛ ነው፣ ቼልሲ በ28 ነጥብ አራተኛ ነው። በቢግ ሲክስ ክለቦች ደረጃ ሊቨርፑል እና ማንቸስተር ዩናይትድ እኩል 26 ነጥብ አላቸው። የዩናይትድ ተጨማሪ ግቦች ስላሉት ከሊቨርፑል በላይ ተቀምጧል። ቶትናም 11ኛ ነው ዘንድሮ። እንዳጠቃላይ ታዲያ አርሰናል የሚመራውን ሊግ በተመለከተ ኦሊቪዬ ዥሩ ብዙውን ጊዜ በየካቲትና መጋቢት ወር አካባቢ በጣም እጨነቅ ነበር ብሏል። በአርሰናል ቡድን ውስጥ በነበረ ሰዓት ላይ የየካቲትና መጋቢት ወር ላይ የመጨረሻዎቹ የሊጉ የመጠናቀቂያ ሶስት ወሮች አካባቢ በጣም አስጨናቂው ወቅት እንደሆነ ተናግሯል። ግን የታህሳስም ወር ይሄኛው ወር ለክለቦች በጣም አስቸጋሪ ከሚባሉ ወሮች ውስጥ እንደሆኑ ይታወቃል። ያን ሰዓት ግን በጣም እንቸገርበት ነበር ብሏል። በአርሰናል በኩል የቪክተር ዮኬሬሽን ጉዳይ በተመለከተ አሮን ራምሲ ሀሳቡን አጋርቷል። እኔ በእንቅስቃሴ በጣም ተደንቅ ያለው ብሏል። የእሱ ስራ ትጋቱ በጣም የሚያስደንቅ ነው ብሎታል ቪክተር ዮኬሬሽን። እኔ እንደማስበው በፊት መስመሩ ላይ ብዙ ነገር ያበረክታል፣ ሚናውን በጎል ብቻ ባናየው ብሏል። ጎሎች ይመጣሉ እናም ለብዙ ዓመታት በአርሰናል ስኬታማ እንደሚሆን እርግጠኛ ነኝ። ዋናው ትልቁ ነገር እነዚያን ሩጫዎች መቀጠሉን ነው። በተለይም
ተከላካይ ክፍል ላይ ጫናዎችን የሚፈጥሩ ሩጫዎች፣ እንቅስቃሴዎች በተቃራኒ ቡድን ላይ ከኳስ ውጭ የሚያደርጋቸው ነገሮች ያ በጣም ወሳኝነት ነው። ለተቃራኒ ቡድን ተከላካዮች ስጋት መሆኑ ቀጥሏል። ያንን ስጋቱን ማሳያም አድርጎ የወሰዳቸው አንዳንድ እንቅስቃሴዎች ነበሩ። ለአብነት ያክል የአስቶን ቪላ ጨዋታ ላይ ትሮሳርድ ያችን ግብ ሲያስቆጥር እንዴት የአስቶን ቪላ ተከላካዮች በዮኬሬሽ ምክንያት የፈጠሩትን ክፍተት እናስተውላለን። በተለይም ወደ 3 የሚጠጉ ተጫዋቾች በመከላከል ስፍራ ላይ ሙሉ ትኩረታቸው የዮኬሬሽ ላይ ነበረና ትሮሳርድ እንዴት ያንን የሚያክል ነፃ ስፔስ እንዳገኘ ይታወቃልና ያንን ነገር መቀጠል አለበት። እኔ ከፍተኛ ጥራት እንዳለው አምናለሁ። ብዙ ጎሎችን በጊዜ ሂደት ያስቆጥራል ብሏል የቀድሞ ተጫዋች አሮን ራምሴ በቪክተር ዮኬሬሽ ጉዳይ ላይ። አርሰናል ቤት ጉዳቶች እንዳሉ ይታወቃል። ያው የሚጠበቁ ነገሮች አሉ በአርሰናል በኩል በተለይም የዚህ ወር መጨረሻ አብዛኛው ጉዳት ላይ ያሉ ተጫዋቾች ይመለሱለታል። ቤን ዋይት ብቻ ነው በ2025 የማይመለሰው። ስለዚህ ከፈረንጆች አዲስ ዓመት በኋላ ነው ቤን ዋይት ይመለሳል ተብሎ የሚታሰበው። የፊትነስ ጥያቄ ምናልባት ከተነሳ የመጡት ተጫዋቾች ላይ ጋብርኤል ማጋሌሽ እና እንደዚሁም የፊት መስመር አጥቂው ካይ ሃቨርትዝ ይጠበቃል። ያው ጋብርኤል ማጋሌሽ በቀጣይ በዚህ ወር መጨረሻ በተለይ ሞር በዚህ ወር መጨረሻ በሚደረግ ጨዋታ ላይ እናየዋለን ተብሎ ይጠበቃል የፊትነስ ችግር ከሌለበት። ከዛ ውጭ ግን አርሰናል ቤት ከቤን ዋይት ውጭ አብዛኞቹ በዚህ ወር መጨረሻ ይመለሱለታል። ምናልባት አንድ መረጃ ለመጨመር ዳቪድ ሪያ በዓለም አቀፍ እግር ኳስ ማህበር ፊፋ በአመቱ ምርጥ ግብ ጠባቂ እጩ ውስጥ ተካቷል። ውጤቱ እጃችን ላይ እንደደረሰ ለአርሰናል ደጋፊዎች እናደርሳቸዋለን። የዩናይትዱ ግብ ጠባቂ ብዙ ትችቶችን አስተናግዷል። በበርንማውዝ 4-4 በሆናቸው ውጤት ከተጠናቀቀ በኋላ ጨዋታው ያው ቡድኑ 4 ግብ አስተናግዷል። ምናልባት የተቆጠሩት ግቦች ግን አንድ በአንድ ከመነሻቸው እስከ መድረሻቸው ሴላመንስን የሚያስወቅስ ነው የሚያስወቅስ አይደለም የሚለውን ለራሱ ለዩናይትድ ደጋፊ እንተወው ጉዳዩን። ግን አንድ ቁጥር እንንገራችሁ። ይሄ የግብ ጠባቂው ኳሊቲን ከሚያሳዩ ነገሮች ውስጥ አንደኛው ዩናይትዱ ግብ ጠባቂ ሴላመንስ በጨዋታው ካዳናቸው 5 በጣም ጥብቅ የሆኑ ሙከራዎች ውስጥ 3ቱን ያዳናቸው ከ95ኛው ደቂቃ በኋላ ነው። ዩናይትድን እንዴት እንደታደገው ማሳያ ነው። በብቃት ደረጃ ሊጠቀስ ይችላል። ምናልባት እዚህ ላይ ግን በጣም አነጋጋሪው ጉዳይ ሩበን አሞሪም ራሳቸው ያሰጋቸው ነገር የሚቆጠርባቸው ግብ ነው። ከበርንማውዝ ከጨዋታ በፊት የሚሰጥ መግለጫ አለ። ከስካይ ስፖርት እና ከቲኤንቲ ስፖርት ጋር የሚደረግ የ2 ደቂቃ ቆይታ አካባቢ ይኖራል። በዛ ቆይታ ላይ እሳቸው ቡድኑ በጣም ግብ እየተቆጠረበት ነው፣ ያ ነገር ለእኛ አሳሳቢ ነው ብለው ነበረ። እንዳሉትም ከጨዋታው በኋላ 4 ግብ እንደተቆጠረባቸው ይታወቃል። የማንቸስተር ዩናይትድ የበላይ አካላት ከኮቢ ሜይኖ ጋር ይነጋገራሉ ተብሏል። በተለይ በበርንማውዝ ጨዋታ ላይ ወንድሙ ኮቢ ሜይኖ ነፃ እንዲወጣ የሚል ቲሸርት ለብሶ እንደገባ ይታወቃል። ያንን ለብሶ በመግባቱ ምክንያት ደግሞ ማህበራዊ ትስስር ገጹ ላይ ከባድ ተጽዕኖ ተፈጥሯል። የማንቸስተር ዩናይትድ የበላይ አካላቶችም በድርጊቱ ደስተኛ አይደሉም። ኮቢ ሜይኖም በዚህ ጉዳይ ላይ ቀርበው ማነጋገር ይፈልጋሉ ተብሏል። የማንቸስተር ዩናይትዶች ወንድሙ ያደረገው ድርጊት የተጫዋቹን የመልቀቅ ሁኔታና የዝውውር ሂሳብ ጋር በተያዘ ትልቅ ተጽዕኖ ይፈጥርብናል፣ የዩናይትድን እሳቤ ወይም የዩናይትድን እቅድ ይጎዳል በሚል እንግዲህ ቅሬታ አላቸው ተብሏል። በእርግጥ ይሄንን ድርጊቱን ካደረገ በኋላ ውድ ቤተሰቦቻችን የዚህ ተጫዋች ጉዳይን በተመለከተ ብዙ መረጃዎች እየወጡ ነው። አንደኛው የቀድሞ የዩናይትድ ተጫዋች በቋሚነት ያውም ቼልሲን የተቀላቀለው አሌሃንድሮ ጋርናቾ ይሄንን የኮቢ ሜይኖን ወንድም ምስል በማህበራዊ ትስስር ገጹ ላይ ላይክ አድርጎታል። እንደዚህ አይነት ነገሮች ከዚህ ቀደም ጄደን ሳንቾ ያደርጋቸው ነበር። አሁን አሌሃንድሮ ጋርናቾ አድርጎታል። ኮቢ ሜይኖ ሆይ ነፃ ይውጣልን እያሉ ነው። እንደሚታወቀው ባለፈው ክረምት የዝውውር መስኮት ላይ ኮቢ ሜይኖ ማንቸስተር ዩናይትድን በግልጽ ክለቡ እንዲለቀው በተለይም በቋሚነት ሳይሆን እስከ ዓለም ዋንጫ ድረስ በውሰት የመጫወቻ ደቂቃ ወደሚያገኝበት ክለብ እንዲለቀው ሲጠይቅ ነበር። መዳረሻውም ናፖሊ ይሆን ነበር። ዩናይትድ ይህን መረጃ እስካቀረብንበት ሰዓት ድረስ ለኮቢ ሜይኖ ፍቃድ እንዳልሰጠው ይታወቃል። ሩበን አሞሪም አማድን አጡ፣ ብሪያን ቤሞን አጡ፣ ኑስር ማዝራዊን አጡ በአፍሪካ ዋንጫ ምክንያት። ከዛ በዘለለ ደግሞ የአማካኝ ስፍራውን ካዜሜሮን በቅጣት አጡት። ስለዚህ እሳቸው የቀጣይ ጨዋታዎች ላይ መፍትሄ እፈልግለታለሁ ብሏል። እያንዳንዱ ነገር መፍትሄ እፈልጋለሁ፣ ጎል የሚያስቆጥሩ የተለያዩ ተጫዋቾች ስላሉኝ ብዙ ላልቸገረበት እችላለሁ፣ ግን እንዳጠቃላይ መፍትሄዎችን እፈልጋለሁ ብሏል። እሳቸው ምን አይነት መፍትሄ ያገኛሉ የሚለው ይጠበቃል።
ምናልባት የሚፈተኑበት ሰዓት የደረሰ ይመስላል። የሳቸው ትልቁ ፈተና ያለ ከዋክብት እንዴት ጨዋታዎቹን በተለይም ይሄ በአፍሪካ ዋንጫና በቅጣት ያጡትን ካዝሜሮ ጨምሮ እንዴት ይተካሉ የሚል ይጠበቃል። የዩናይትድ አመራሮች አሁንም በሳቸው ላይ ተስፋ እንደጣሉ ናቸው። ለሩበን አሞሪም በቂ ጊዜና የሚፈልጓቸውን ተጫዋቾች ማምጣት የሚለው የቦርዱ እሳቤና የሰር ጂም ራትክሊፍ እሳቤ አሁንም እንደቀጠለ ነው። ቡድኑ ላይ ለውጥ አምጥተዋል የሚሉ አመራሮች በርካታ ናቸው ተብሏል። በእርግጥ ይሄ የማይካድ ቁጥር አለ። ለአብነት ያክል በዚህ ውድድር ዘመን በፕሪሚየር ሊጉ ከማንቸስተር ዩናይትድ 30 በላይ ግብ ያስቆጠረው ማንቸስተር ሲቲ ብቻ ነው። ከሲቲ ቀጥሎ ሁለተኛው በፕሪሚየር ሊግ በርካታ ግብ ያስቆጠረ ቡድን በፕሪሚየር ሊጉ ማንቸስተር ዩናይትድ ነው። እንደዚህ እያለን በርካታ ቁጥሮችን ልንጠቅስ እንችላለን። ዩናይትድ ቤት ተሻሽሏል። በሙከራ ደረጃ ከፍተኛ ሙከራ ያደረገው በርካታ ግብ ሊሆኑ የሚችሉ ሙከራዎችን ያደረገ ከአምናው በብዙ እጥፍ ግብ ያስቆጠረ ቡድን ነው እስከዚህ ሰዓት ድረስ። ለአምናው የዓመቱን ሙሉ ግብም እየቀረበ ይገኛል። ብዙ ለውጦች አሉ። ምናልባት ሩበን አሞሪም እንደ ቦርዱ አመኔታ ጊዜና ተጫዋች ሲመጣ ይቀይሩታል የሚለው ደግሞ በጊዜ ሂደት ምላሽ የሚያገኝ ይሆናል። ከማንቸስተር ዩናይትድ ጋር በተያዘም ብሩኖ ፈርናንዴዝን እናንሳ። ክለቡ እኔ እንድለቅ ፈልጎ ነበር ብሏል ብሩኖ ፈርናንዴዝ። ፖርቱጋል የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴዝ ከጨዋታው በኋላ በርካታ ሀሳቦችን አንስቷል። ክለቡ ባሳለፍነው ክረምት የዝውውር መስኮት እኔ እንድለቅ ፈልጎ ነበር፣ ይሄንን አውቃለሁ። ነገር ግን እነርሱ እኔን ለመሸጥ የሚያስችል ተነሳሽነትና ድፍረት የላቸውም። እኔ እዚህ የቆየሁት በቤተሰቦቼ እንደዚሁም ለማንቸስተር ዩናይትድ ባለኝ ፍቅር ነው ሲል ተደምጧል። ዩናይትድ ግን በዚህ ተጫዋች ተጠቃሚ ሆኗል። ዘንድሮም ከአሰልጣኝ ጋር ያደረግኳቸው ንግግሮችም በዚህ ክለብ ያለኝ ቆይታ እንዲቀጥል አስችሏል። ነገር ግን ክለቡ እኛን ብትለቅ ያን ያክል ለእኛ መጥፎ አይሆንም የሚል ስሜት ግን እንደነበራቸው አይካድም ብሏል። እኔም እጅጉን ጎርቶኝ እንዲሁም እንዳዝን አድርጎ ነበር፣ ምክንያቱም እኔ ምንም ሊተች የሚችል የሌለኝ ተጫዋች ነኝ ብሏል። ሁልጊዜም ለዚህ ክለብ ሳልሰስት ግልጋሎቴን እሰጣለሁ። መጥፎም ሆነ ጥሩ ጨዋታዎችን ተጫውቻለሁ፣ ግን በሜዳ ላይ ያለኝን ሁሉ ነገር ለመስጠት እሞክራለሁ ብሏል። ትልቅ እንግዲህ ቅሬታ ማቅረብ አልፈልግም፣ ምክንያቱም እዚህ የሚከፈለኝ ደሞዝ ከፍተኛ ነው። ነገር ግን እኔ አልሂላል ያቀረበልኝ እዚህ እጅጉን የተለየ ነበርም ብሏል። እዛ ከሄድኩኝ አናኗሬ እንደሚቀየር እርግጠኛ ነኝ ብሎ ኦናናን በእርግጥ እዛ ነው አናኗሬ እንደሚቀየር እርግጠኛ ነበርኩኝ፣ ግን ያ አይደለም ዓላማዬ። እኔ ለማንቸስተር ዩናይትድ የመጮት ትልቅ ፍቅር ስላለኝ ማንቸስተር ዩናይትድን መልቀቅ ፈጽሞ አልፈልግም ብሏል። ይሄ ቆይታው ግን በእርግጠኝነት በዚህ ዓመት መጨረሻ አካባቢ ላይ ለዩናይትድ ዋስትና የሚሰጥ አይመስልም። በእርግጥ ዩናይትድ ሳይሆን ራሱ ዋስትና ያለው አይመስልም ብሩኖ ፈርናንዴዝ የመቆየት፣ ምክንያቱም አምና ሊሸጡት እንደነበረ እሱ ራሱ በግልጽ ወጥቶ ተናግሯል። ባለፉት 2 ወራቶች ውስጥ ብሩኖ ፈርናንዴዝ 9 የግብ አስተዋጽኦ አለው። ይሄ በአውሮፓ 5 ታላላቅ ሊግ በ2 ወር ውስጥ ይሄን ያክል የግብ አስተዋጽኦ ያለው ተጫዋች የለም። ሃላንድ፣ ፊል ፎደን፣ ኬሊያን ምባፔ 8 ነው ያላቸው። ከዛ ሌሎቹን ብናይ ላብነት ያክል የባርሴሎና ፌራን ቶሬስ፣ ማይክል ኦሊሴ ከባየር ሙኒክ፣ ዴኒስ ኡንዳፍ ከስቱትጋርት፣ ሃሪ ዊልሰን፣ ላሚን ያማል 7 የግብ አስተዋጽኦ ያላቸው። ሪያን ቸርኪ 6 አለው። እንደ አጠቃላይ በግብ አስተዋጽኦ ባለፉት 2 ወራት ውስጥ የብሩኖን የሚስተካከል የሚያክልም ቁጥር የለም። ይሄ ምን ያክል ወሳኝ እንደሆነ ማሳያ ነው። እንቀጥል። የዚህን ተጫዋች ቁጥር ውድ ቤተሰቦቻችን ባለፉት ወደ 7 የሚጠጉ ጨዋታዎች ላይ ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ግብ አስተዋጽኦ ያልነበረው በሁለቱ ላይ ነው። በ5ቱ ጨዋታ የግብ አስተዋጽኦ ነበረው። በርነሞዝ ላይ ግብና አሲስት 9.2 ሬቲንግ፣ ወልቭስ ላይ ግብና አሲስት 9.3 ሬቲንግ፣ ከዛ ክሪስታል ፓላስ ላይ 2 አሲስት 8 ሬቲንግ፣ ኤቨርተን ላይ እንግዲህ ምንም ግብ የለውም። ዌስትሃም ላይ ምንም የግብ አስተዋጽኦ አልነበረውም። ቶትናም ላይ 1 አሲስት 7.2 ሬቲንግ፣ ፎረስት ላይ 1 አሲስት 7.3 ሬቲንግ ተሰጥቶታል። ይሄ ብሩኖ ሌላ ማሳያ ቁጥር አድርገን ልንወስደው እንችላለን። በማንቸስተር ዩናይትድ በኩል የዚህን ተጫዋች ቁጥሮች ብንዘረዝር የማንቸስተር ሲቲ የመሃል አጥቂ ኤርሊንግ ብሮት ሃላንድ ብቻ ነው ብሩኖ ፈርናንዴዝን በግብ አስተዋጽኦ የሚበልጠው ብያቸዋለሁ። 12 የግብ አስተዋጽኦ ያለው ብሩኖ ፈርናንዴዝ በማንቸስተር ዩናይትድ። በማንቸስተር ዩናይትድ ታሪክ በፕሪሚየር ሊጉ በአንድ ጨዋታ ጎልም አሲስትን በማበርከት ዋይኒ ሩኒ 35 አለው፣ ሪያን ጊግስ 22 አለው። አሁን ብሩኖ ሶስተኛው ሰው ነው 17። የዴቪድ ቤካምንም ሪከርድ እንደዚሁ ተጋርቶታል 17 ነው እሱም። እንደዚህ አይነት ሌላ በጣም አስደናቂ ቁጥሮችም አሉት።
የበርንማውዝ ጨዋታ ላይ ግብ አስቆጥሯል። የቅጣት ምት አሲስት አለው። ቆንጆ የቅጣት ምት ግብን ያስቆጠረው ያው የቆመ ኳስ ላይ አይታማም ብሩኖ ፈርናንዴስ። እንደ አጠቃላይ 79 ኳስ ነክቶ 41 የተሳኩ ኳስ አቀብሎ 11 ኳስ ሶስተኛ የሜዳ ክፍል ላይ ያቀብሏል። 10 የመከላከል እንቅስቃሴዎች ተሳትፏል። 6 ክሮስ አረገ፣ 5 የግብ ዕድል ፈጠረ፣ 3 የግብ ሙከራ አደረገ፣ 1 አሲስት 1 ግብ ነበረውና የምሽቱም ጨዋታ ላይ ለብሩኖ እንደዚህ አይነት ቁጥሮች የነበሩት ነው። እንግዲህ በቀጣይ ጨዋታ ደግሞ የእሱ ጫና የሚበዛ ይመስለኛል። ካርሎስ ካሴሜሮ ስለሌለ አሁንም በጥልቅ አማካይ እየተጠቀሙት ነው። ምናልባት እንደ ኮቢ ማይኖ ያለ ተጫዋች እድል የሚያገኝበት ሊሆን ይችላል። ግን ደግሞ በብሩኖ ፈርናንዴዝም በኩል ምናልባትም ጫናዎች ሊበዙበት ይችላሉ። አንድ ነገር የተመለከትነው ሉክ ሾ ያው ሲጠበቅ የነበረውን የግራ መስመር ተመላላሽ ሆኖ እንዲጫወት በመከላከል ስፍራ ላይ እድል የሚያገኝበት ሰዓት ደርሶ ነበር። 25 ደቂቃዎችን ተጫውቶ ነበረ። ግን ቦታው በጣም እንደከበደው ያ እሱ በጣም ስፔሻል የነበረበት ቦታ ያው ሩጫ እንቅስቃሴዎች በጣም የሚጠበቅበት ቦታ ነውና የተወሰነ ነገር ከብዶት ተመልክተናል። ምናልባት በዛ ቦታ ላይ ግን ከማጫወት ይልቅ ሞር በሶስት ተከላካይ ሲጫወቱ አሁንም የግራውን ይዞ መጫወቱ በማንቸስተር ዩናይትድ በኩል ከተጫዋቹ ሌላ በቂ ግልጋሎት የሚያገኝበት ይመስላል። እዚህ ጋር እናብቃና ጥቂት ቆይታን እንመለስ። ሰናይ ቆይታ ይሆንላችሁ።